በነገራችን ላይ ለብዙ ጊዜ የፈለኩትን ነገር ከመጀመር ወደ ኋላ ያደርገኛል ብዬ አስብ የነበረው የሞቲቬሽን ችግር ነው። ላይክ ሞቲቬሽን ችግር አለ። በጣም ኮምፎርታብል ሆኜ ተቀምጫለሁ። ምንም አይነት ሞቲቬሽን ውስጥ የለም፣ ላይክ ተነሳሽነት ውስጥ የለም ብዬ ነበረ ማስብ የነበረው። በጣም በኮምፎርት ውስጥ ስትቀመጡ የፈለጋችሁትን ነገር ከማድረግ ወደ ኋላ ስለሚያደርጋችሁ ማለት ነው። ግን ከጊዜ በኋላ ሪያላይዝ ያደረግኩት ነገር ምንድን ነው? ውስጤ የሞቲቬሽን ችግር ሳይሆን ያለው የኦቨርቲንኪንግ ችግር ያለው። ኦቨርቲንኪንግ ስል በጣም ብዙ ሰው እኔ ማይ ኦቨርቲንክ እናደርጋለን ምናምን ብለን ስለምናስብ በጣም በቃ የተለመደ ነገር ሊሆን ይችላል። ግን ትክክለኛ መድኃኒት ያልተገኘለት በሽታ ነው ኦቨርቲንኪንግ ማለት። አንድን ነገር ከመጀመራችን በፊት ኦልሬዲ በሀሳባችን እንጨርሰዋለን። በቃ ይሄ ነገር ከጀመርኩኝ እንዲህ አይሆንም፣ እንዴት ፌል እንደሚያደርግ ነው የምናስበው። በቃ ከጀመርኩት ይሄ በጣም ብዙ ነገር ከኔ ሪኳየር ያደርጋል፣ ከኔ ይጠብቃል። ከዛ በኋላ ፌል ሊያደርግ ይችላል። ሰው ምን ይለኛል፣ ይሄን ብጀምረው ይሄ ይጎልብኛል ምናምን እያለን በሀሳብ ወራት፣ አመታት ምናምን ኦቨርቲንክ ስናደርገው እንቆያለን ማለት ነው። እና አት ኤንድ ኦፍ ዘ ዴይ ዩ ኤንድ አፕ ሳትጀምሩት፣ ያሰባችሁትን ነገር ሳትጀምሩት ለብዙ አመት ቆይታችሁ። ስለዚህ የሞቲቬሽን ችግር አይደለም። ብዙ ጊዜ ለእኔ ለችግሬ አሁን ላይ ሪያላይዝ ያደረግኩት ለእኔ ችግሩ ኦቨርቲንኪንግ ነው። እና ይሄ ቪዲዮ እናንተም እንደዚህ አይነት ችግር አለብን ብላችሁ የምታስቡ ከሆነ ይድረስልኝ ማለት ነው።